ለማንኛውም የረሱላህን ህይወት እንዳንረሳ ሰለም በጣም ሜዲቴት ሲያደርጉ ነብይ አድርገኝ የሚል ንያ አልነበራቸውም። እንዳልነበራቸው የምታውቀው ሲደነግጡ እኮ ነው። ምንም የለም እነሱ ጋር እሳቸው ጋር ግን ጉዳዩ ያስጨንቃቸው ነበር። አንድ ኃይል እንዳለ ግን ያውቃሉ። አንድ አላህ እንዳለ ይሄንን ችግር ሁሉ መፍታት የሚችል አላህ እንዳለ ያውቃሉ። ዝም ብለው በዝምታ እዛ ውስጥ ያኔ እኮ እሳቸው ሱብሃንአላህ አልወረደላቸው ማለት አይሉም ነበር እኮ መረጃ የለንም ወይም ሱረቱል ፋቲሃንም አይቀሩም ነበር ስላልነበረ ግን ዝምታ ውስጥ ይገቡ ነበር። ጸጥ ብለው ጉዳዩን ያሰላስሉት ነበር በዝምታ። እንዴት ይፈታል የእሳቸው ጥያቄ አይደለም። ፈቺው አላህ ከፊት ለፊታቸው አንድ አለ። አዎ ኦኬ። ያ ግን ውሳኔውን ወሰነ። ይሄን ችግር የሚፈታው አንተ ነብይ በማድረግ ነው ብሎ ወሰነ። ስለዚህ ጅብሪል ከቻለ ማለት ነው ታዞ። በዚህ ጊዜ አስደንጋጭ ነበር ህይወታቸው። የጠበቁትም የጠየቁትም ነገር ስላልሆነ ነው የደነገጡት ነው። ያ ኦኬ። በጣም ደንግጦ እኮ ሸሽጉኝ ይሄ እንዳያገኘኝ ሁላ እኮ እያሉ ነው ዘንቢሉን እያሉ አይደል ወደ ቤት የገቡት። እቺ ነገር ስትነሳ እኔ የሚገርመኝ ኸዲጃ ናት። እንዲያው ከሷ ከረሱሉላህ አስቀድሞ ነብይ አድርጓት ነበር እንዴ እላለሁ እኔ አንዳንዴ። ምንም አለመደንገጥ ጅን መጥቶ ይሆናል ምናምን ተከስቶ ይሆናል ምንም አልሸኩ አልነበረም ውስጧ ላይ ሰምቲንግ አፕን አድርጎ ይሆን እሷ ውስጥ ቀድሞ አይ አንተንማ አላህ አያሳፍርህም አይደል አለችው። እንዴት ብሎ ነበረ። ለማንኛውም የረሱሉላህን ህይወት ከዚያ በኋላ ስታየው ተገለበጠ አይደል። መሐመዱን አሚን ወደ ሳሂሩ መሐመድ ሆነ። አያሁን ኢነከ ለመጅኑን መጣ በሰዎች መሃል ይሄ መጣ። አላህ ፊት ግን ራንክ ተነስቷል። የሜዲቴሽን የተፈኩር ጉዳይ ሰዎች ፊት የሚመጣ ራንክ አይደለም፣ አላህ ፊት የሚመጣ ራንክ እንጂ። አሁን ከዘመናዊ አሳሰብ ጋር በጣም የሚያምታታው እኛው ናት።